ሰላም አስናቀ እባላለሁኝ ሃይድሮሊክ ኢንጂነር ነኝ። እንኳን ወደ ህርያቆስ ቴክኖሎጂ ቲዩብ በሰላም መጣችሁ። በዛሬው ቪዲዮ ደግሞ እንደ አዲስ ቪዲዮ ይዤላችሁ መጥቻለሁኝ። ህርያቆስ ቴክኖሎጂ ቲዩብ ላይ ገብታችሁ ከዚህ በፊት የተለቀቁትን ቪዲዮዎች ማየት ትችላላችሁ። ሃይድሮ ፓወር ፕሮጀክት ዲዛይን በምናደርግበት ሰዓት መከተል ያለብን ፕሮሲጀሮችን እና ቤዚክ ኮንተንቶችን ዛሬ አሳያችኋለሁኝ። ዲቴል እያንዳንዱን ያየን ከዚህ በኋላ እንቀጥላለን ማለት ነው። ሃይድሮ ፓወር ፕሮጀክት ዲዛይን በምናደርግበት ሰዓት እንግዲህ የመጀመሪያው ቻፕተር ዋን ምን ማካተት አለብን፣ ቻፕተር ቱ ምን ማካተት አለብን፣ ቻፕተር ስሪ፣ ቻፕተር ፎር እያልን ምን ማድረግ እንዳለብን እና ምን ኮንተንቶችን ማካተት እንዳለብን ከዚህ በፊት በሌላ ቪዲዮ ሰርቼላችኋለሁ። እሱን ህርያቆስ ቴክኖሎጂ ቲዩብ ብላችሁ ገብታችሁ ማየት ትችላላችሁ። ዛሬ ግን አንድ እንደ መጀመሪያ ወይም ደግሞ ቻፕተር ዋን ላይ ቤዚክ ማየት ያለብን ነገር ወይም ደግሞ ቤዚክ ማካተት ያለብን ነገሮች ምንድን ናቸው የሚለውን ለማየት እንሞክራለን ማለት ነው። ቻፕተር ዋን ላይ ቤዚካሊ በተቻለ መጠን ማካተት ያለብን ነገር ወይም ደግሞ በደንብ መስራት ያለብን ነገር ምንድን ናቸው የሚለው ቤዚካሊ ለማየት እንሞክራለን ማለት ነው። በተለይ በምህንድስናው ዘርፍ ሃይድሮሊክ ኢንጂነሪንግ ሊሆን ይችላል፣ ወተር ሪሶርስ ኤንድ ኢሪጌሽን ኢንጂነሪንግ ሊሆን ይችላል፣ ወተር ሰፕላይ ኢንጂነሪንግ ሊሆን ይችላል፣ ሲቪል ኢንጂነር ሊሆን ይችላል። ሃይድሮ ፓወር ፕሮጀክት ዲዛይን ማድረግ ካስፈለገ ቤዚካሊ ማካተት ያለበትን ነገር በደንብ ለማየት እንሞክራለን። በተለይ ቪዲዮ ለቢኤስሲ ተማሪዎች እንዲሁም የተለያየ ዲዛይን እና ሱፐርቪዥን ቢሮ ላይ ለሚሰሩ ሰዎች እንደ ግብአት ይሆናል ብዬ አስባለሁኝ። ስለዚህ ቻፕተር ዋን ላይ ቤዚካሊ ሃይድሮ ፓወር ፕሮጀክት ዲዛይን በምናደርግበት ሰዓት ቻፕተር ዋን ላይ ቤዚካሊ መካተት ያለባቸው ነገሮች የመጀመሪያው ስቴትመንት ኦፍ ፕሮብለም ነው። ሁለተኛው ኦብጀክቲቭ ኦፍ ዚ ፕሮጀክት ነው። ኦብጀክቲቭ ጀነራል ኦብጀክቲቭን እና ስፔሲፊክ ኦብጀክቲቭን ቤዚካሊ ሰፓሬት አድርገን በደንብ አድርገን ክሊር አድርገን ማስቀመጥ መቻል አለብን። ሌላው ስኮፕ ኦፍ ዘ ፕሮጀክት፣ ስኮፑ ምንድን ነው? ፕሮጀክቱ ሲሰራ ስኮፑ ምንድን ነው የሚለውን በደንብ ለማየት መሞከር መቻል አለብን። ሌላው ፕሮጀክቱ ዲዛይን ከተደረገ በኋላ ሲግኒፊካንቱ ምንድን ነው? ሲግኒፊካንት ኦፍ ዘ ፕሮጀክቱ ምንድን ነው የሚለውን ነገር በደንብ ለማየት እንሞክራለን ማለት ነው። ቤዚካሊ አውትላይኖቹ እነዚህን ይመስላሉ። ቤዚክ ኮንተንቱ ወይም ደግሞ ቻፕተር አውትላይኑ መጀመሪያ ላይ ቤዚካሊ ኢንትሮዳክሽን ወይም ደግሞ ባክግራውንድ ኦፍ ዚ ፕሮጀክት በደንብ ዲቴይል አድርገን መጻፍ መቻል አለብን። ባክግራውንዱ ማለት የፕሮጀክቱ ዲዛይን የሚደረግበት ቦታውን ስፔሲፊክ ኤሪያውን በደንብ አድርገን ባክግራውንዱ ምን ይመስላል፣ ሃይድሮ ፓወር ከሆነ ሃይድሮ ፓወር ስታተሱ ከዚህ በፊት ያለው የሃይድሮ ፓወር ስታተስ እዛ ሪቨር ላይ ወይም ደግሞ እዛ ወተር ሼድ ላይ ምን መምሰል አለበት፣ ምን መሆን አለበት የሚለውን በደንብ አድርገን የምንገልጽበት ፓርት ነው። እያንዳንዱን ስለምናየው እንደ ሃይላይት ነው እዚህ ጋር የምነግራችሁ። ሁለተኛው ወተር ሼድ ካራክተሪስቲክሱ መካተት አለበት ቻፕተር ዋን ላይ። ወተር ሼድ ካራክተሪስቲክስ ስንል ለምሳሌ እንደ ሬንፎል ቴምፕሬቸሩ፣ ማክሲመም ሚኒመም ቴምፕሬቸር፣ ጂኦሎጂካል ፎርሜሽን፣ ወተር ሶርሱ ምን ይመስላል፣ ዳታ ሶርሱ፣ ሶይል ማፑ ወይም ደግሞ ሶይል ኢንቨስቲጌሽኑ፣ ላንድ ከቨሩ ኤንድ ሪሌትድ ወተር ሼድ ካራክተሪስቲክሱን በደንብ አድርገን ክሊር አድርገን የምንጽፍበት ፖርሽን ይሆናል ማለት ነው። ወተር ሼድ ካራክተሪስቲክሱ በደንብ ሆኖ መጻፍ አለበት። እንደነገርኳችሁ ስቴትመንት ኦፍ ፕሮብለሙ፣ ኦብጀክቲቭ ኦፍ ዚ ፕሮጀክት፣ ጀነራል ኦብጀክቲቭ እና ስፔሲፊክ ኦብጀክቲቭ በደንብ ሆኖ መጻፍ መቻል አለበት። ሌላው ዘ ስኮፕ ኦፍ ዘ ፕሮጀክት እና ዘ ሲግኒፊካንት ኦፍ ዘ ፕሮጀክት በደንብ ስፔሲፋይ ሆኖ በደንብ መጻፍ መቻል አለበት ማለት ነው። ቻፕተር ዋን ላይ እንደ ኢንትሮዳክሽን ሃይድሮ ፓወር ስለሆነ የምንሰራው ባክግራውንዱ ላይ የምንለው ወይም ደግሞ ኢንትሮዳክሽኑ ላይ ሃይድሮ ፓወር ማለት ምን ማለት ነው የሚለው በደንብ ስፔሲፋይ ሆኖ ወይም ደግሞ ዲስክራይብ ሆኖ መጻፍ መቻል አለበት። ምክንያቱም ቤዚካሊ ባክግራውንዱን የፕሮጀክቱ ባክግራውንዱ ምን መምሰል አለበት፣ ምንድን ነው ባክግራውንዱ የሚለውን ማንም ሰው ፕሮጀክቱ ዶክመንቱን የሚያይ ሰው ማወቅ ስለሚፈልግ ወይም ደግሞ መታወቅም ስላለበት ያ ፕሮጀክት እዛ ቦታ ላይ ይሰራል አይሰራም የሚለውን ዲሲሽን ለመስጠት መጀመሪያ ሃይድሮ ፓወር እዛ አካባቢ ያለው የሃይድሮ ፓወር ስታተሱ ምንድን ነው ያለው የነበረው ስታተሱ ፕሪቪየስ ስታተሱ ሃይድሮ ፓወር ስታተሱ ምንድን ነው ያለው ነገር ነባራዊ ሁኔታው ምንድን ነው የሚለውን ነገር በደንብ ዲስክራይብ ማድረግ መቻል አለብን ማለት ነው። እዚህ ጋር ሃይድሮ ፓወር ማለት ምን ማለት ነው የሚለውን ነገር በደንብ ዲስክራይብ ማድረግ መቻል አለብን። እንደምናውቀው ሃይድሮ ፓወር ማለት ሪኒዋብል ኢነርጂ ዛት ሃዝ ቢን ሃርነስድ ፎር ዚ ካንትሪ ኦር ሪፕሬዘንቲንግ ዋን ኦፍ ዚ ኦልደስት ኦር ሞስት ሪላየብል ኢነርጂ ሶርስ ኢን ዘ ወርልድ ነው። በዓለም ላይ ሃይድሮ ፓወር በጣም ትልቁን የፓወር ፕሮዳክሽን የሚይዝ የፓወር ሶርስ ነው ወይም ደግሞ ሶርስ ኦፍ ኢነርጂ ነው። ስለዚህ ሃይድሮ ፓወር ምንድን ነው የሚለውን ነገር
በደንብ ዲስክራይብ ማድረግ መቻል አለብን። ሃይድሮ ፓወር ስታተስ ባክግራውንዱ ላይ ባይ ዘ ዌይ ባክግራውንዱ በምንጽፍበት ሰዓት ከስፔሲፊክ ወደ ጀነራል እና ከጀነራል ወደ ስፔሲፊክ የሚባል ነገር አለ። ከጀነራል ወደ ስፔሲፊክ ማለት ሃይድሮ ፓወር ስታተስ ኢን ዘ ወርልድ፣ ሃይድሮ ፓወር ስታተስ ኢን አፍሪካ፣ በአፍሪካ ምን ይመስላል፣ ሃይድሮ ፓወር ስታተስ ኢን ኢትዮጵያ፣ በኢትዮጵያ የሃይድሮ ፓወር ስታተሱ ምንድን ነው ያለው ነባራዊ ሁኔታ የሚለውን ነገር፣ ከኢትዮጵያ ውስጥ ደግሞ ፕሮጀክታችን ዲዛይን የምናደርግበትን ቦታ ስፔሲፊክ አድርገን እዛ አካባቢ ያለውን የሃይድሮ ፓወር ነባራዊ ሁኔታ በደንብ ዲስክራይብ ለማድረግ መቻል አለብን ማለት ነው። ይሄ ከጀነራል ወደ ስፔሲፊክ ማለት ነው ዲስክሪፕሽን ስንጽፍ ወይም ደግሞ ባክግራውንድ ስንጽፍ። ከስፔሲፊክ ወደ ጀነራል ሲሆን ደግሞ ከስፔሲፊክ ሳይታችን ወይም ደግሞ ፕሮጀክታችን ዲዛይን ከሚደረግበት ቦታ ተነስተን ኢትዮጵያን፣ አፍሪካን ወደ ዓለም የሃይድሮ ፓወር ፕሮዳክሽን ምን ይመስላል፣ በአፍሪካ ደረጃ፣ በኢትዮጵያ ደረጃ፣ በዓለም ደረጃ፣ በሳይት ሌቨል ደረጃ ምን መምሰል አለበት የሚለውን ጀነራሉን በደንብ ዲስክራይብ የምናደርግበት ፖርሽን ነው ኢንትሮዳክሽን ወይም ደግሞ ባክግራውንድ ኦፍ ዚ ፕሮጀክት የምንለው ማለት ነው። ስለዚህ እዚህ ጋር ሳምፕል ያስቀመጥኩት ነገር አለ፣ ዲፋይን ያደርጉበት መንገድ አለ። ከዛ በዓለም ደረጃ ምን ይመስላል የሃይድሮ ፓወር ስታተስ፣ ግሎባል የሃይድሮ ፓወር ያለው ጀነሬት የሚያደርገው ምን ያህል ፐርሰንት ነው የሚለውን ነገር እዚህ ጋር ተጽፏል። እዚህ ጋር አይኤ የሚባል 2020 ላይ ኢንተርናሽናል ኤነርጂ አሶሲዬሽን 2020 ላይ ያወጣው ሪፖርት ነው። በሃይድሮ ፓወር ፕሮዳክሽን ምን ይመስላል የሚለውን አፕሮክሲሜትሊ 16% ኦፍ ወርልድ የኤሌክትሪክ ፕሮዳክሽን የሚያገኘው ከሃይድሮ ፓወር እንደሆነ የተጻፈ ነው እና የተለያዩ ሶርሶችን ኦርጋናይዝ አድርገን የምንጽፍበት ማለት ነው። ሌላው እዚህ ጋር በኢትዮጵያ ደረጃ ምንድን ነው ያለው ነገር የሚለው ደግሞ ኢትዮጵያ ኢዝ ዋን ኦፍ ዘ ሞስት ፕሮሚሲንግ ካንትሪ ፎር ሃይድሮ ፓወር ዴቨሎፕመንት ኢን አፍሪካ። ስለዚህ በአፍሪካ ደረጃ ላይ በሃይድሮ ፓወር ፕሮዳክሽን በጣም ትልቁን ስራ እየሰራች እንደሆነች ነው ኢትዮጵያን እየገለጸ ያለው። በዚህ እነ ብሉ ናይል ሪቨር ላይ ወይም ደግሞ 12 የኢትዮጵያን ሪቨር ቤዚኖች ላይ የተለያዩ የሃይድሮ ፓወር ፕሮዳክሽን እንዳለ ኤክስፕረስ የምናደርግበት ማለት ነው። ኢትዮጵያን ኤሌክትሪክ ፓወር ኮርፖሬሽን 2020 ላይ ያወጣውን ሪፖርት መሰረት በማድረግ ደግሞ 45000 ሜጋዋት ኢትዮጵያ አሁን ከረንትሊ ኤስቲሜትድ የሆነ የሃይድሮ ፓወር ፖቴንሻል ፓወር እንዳላትኝ እዚህ ጋር ዲስክራይብ የምናደርግበት ነገር ነው ማለት ነው። ስለዚህ ጀነራል ቻፕተር 1 ላይ ኢንትሮዳክሽን ፓርቱ ላይ ወይም ደግሞ ባክግራውንዱ ላይ ማስቀመጥ ያለብን ነገር ሃይድሮ ፓወር ፕሮዳክሽን ምን በሳይት ሌቨል፣ በኢትዮጵያ ሌቨል፣ በአፍሪካ ሌቨል እና በዓለም አቀፍ ደረጃ የሃይድሮ ፓወር ፕሮዳክሽን ምን ይመስላል የሚለውን ጀነራል ዲስክሪፕሽን ኦፍ ሃይድሮ ፓወር ኢን ተርም ኦፍ ዘ ወርልድ፣ ኢን ተርም ኦፍ አፍሪካ፣ ኢን ተርም ኦፍ ኢትዮጵያ፣ ኢን ተርም ኦፍ ሳይት ሌቨል የሚለውን በደንብ አድርገን ዲስክራይብ የምናደርግበት ፖርሽን ነው ማለት ነው። ሁለተኛው ፖይንት ምንድን ነው? ስቴትመንት ኦፍ ፕሮብለም ነው ብለናል። ይሄ ቤዚካሊ መቅረት የሌለበት ወይም ደግሞ ፕሮጀክቱን እንዲሰራ ምክንያት የሚሆነው ትልቁ ፓራሜትር ወይም ደግሞ ትልቁ ፖይንት ምንድን ነው? ስቴትመንት ኦፍ ፕሮብለም ነው። ስቴትመንት ኦፍ ፕሮብለም ማለት ፕሮጀክታችንን ወይም ደግሞ ሃይድሮ ፓወር ፕሮጀክቱን ዲዛይን ለማድረግ የምንፈልገው ቦታ ላይ ምን አይነት ችግር አለ ነው። ፕሮብለም ጀስቲፊኬሽን ይባላል። ስለዚህ ይሄኛውን በተመሳሳይ መልኩ የሃይድሮ ፓወር ፕሮብለም ወይም ደግሞ ፕሮብለም ጀስቲፊኬሽናችንን ፍሮም ጀነራል ቱ ስፔሲፊክ ማስቀመጥ እንችላለን፣ ወይም ደግሞ ከስፔሲፊክ ወደ ጀነራል ማስቀመጥ እንችላለን፣ ወይም ደግሞ በኢትዮጵያ ደረጃ ያለውን ብቻ አይደንቲፋይ አድርገን መሄድ እንችላለን ማለት ነው። ግን በደንብ ሰፋ አድርገን ያለውን ችግር ከኢኮኖሚ አንጻር፣ ከፓወር አንጻር፣ ከተለያዩ ፐርስፔክቲቭ በደንብ ዲስክራይብ አድርገን የምንጽፍበት ኮንተንት ነው ማለት ነው። ስለዚህ እዚህ ጋር ለምሳሌ ያክል ኢን አወር ካንትሪ ኢትዮጵያ ዜር ዲፈረንት ሪቨርስ ዛት ፍሎ ስራውት ኦፍ ዘ ይር፣ አመቱን ሙሉ የሚፈሱ በኢትዮጵያ ውስጥ ብዙ ወንዞች አሉ። ግን እዛ ቦታ ላይ ያለው የሚፈሰው ወንዝ ግን ፋንክሽናል አይደለም ለሃይድሮ ፓወር ለመጠቀም፣ ለኢሪጌሽን ሲስተም ለመጠቀም፣ ለወተር ሰፕላይ ሲስተም ለመጠቀም ወይም ደግሞ ፍለዲንግ ኮንትሮሊንግ ሲስተም ለመጠቀም ምንም አይነት በቂ የሆነ ስራ እየተሰራበት አይደለም ማለት ነው። ስለዚህ ኢን ኬዝ ኦፍ ኢንአዲኩዌት ኦፍ ቶፖግራፊካል ፊቸር እነዚህ ነገሮች ለእነዚህ አይነት ፕሮዳክሽን ወይም ደግሞ ለእነዚህ አይነት ፐርፐዝ እንዳንጠቀም የሚያደርገንም አንደኛ የቶፖግራፊካል የአቀማመጡ ሁኔታም አንዱ ችግር ቢሆንም ግን ይሄ ችግር እንዳለ ኢንዲኬት አድርገን ማለፍ መቻል አለብን ማለት ነው። ሌላ ፓወር ፕሮዳክሽን ላክ ኦፍ ፓወር ፕሮዳክሽን እንዳለ ስፔሲፋይ ማድረግ አለብን እዛ ቦታ ወይም ደግሞ ፕሮጀክቱን ዲዛይን የምናደርግበት ቦታ ላይ
የሃይድሮ ፓወር ፕሮዳክሽን እጥረት ከሌለ ዲዛይን ማድረግ አያስፈልግም። ስለዚህ እዛ ቦታ ያለው ጥናት ሲደረግ ፊዚቢሊቲው ጥናቱ በሚደረግበት ሰዓት የፓወር ፕሮዳክሽን አለ በሀገር አቀፍ ደረጃ በሎካል ኮሚኒቲው አካባቢ ፕሮጀክቱ የሚሰራበት አካባቢ ላይ ወይም ደግሞ በሀገር አቀፍ ደረጃ ያለው የፓወር ፕሮዳክሽን ምን ይመስላል የሚለውን በደንብ አይተን በቂ ካልሆነ እንደዚህ አይነት የፓወር ፕሮዳክሽን እጥረት እንዳለ በደንብ ፕሮብለሙን ውስጥ ማካተት መቻል አለብን ማለት ነው። ኢን አወር ካንትሪ ኢትዮጵያ ዲፈረንት ሃይድሮ ፓወር ፕሮጀክትስ አር ኮንስትራክትድ ኢን ዲፈረንት ፓርት ኦፍ ሪቨር ቤዚን። ስለዚህ በሀገራችን በኢትዮጵያ የተለያዩ የሃይድሮ ፓወር ፕሮጀክቶች የተለያዩ ሪቨር ቤዚኖች ላይ እየተሰሩ ነው። ግን ያን እየተሰራ ያለ የሃይድሮ ፓወር ፕሮጀክቶች በሀገር አቀፍ ደረጃ ያለውን የሃይድሮ ፓወር እጥረት ግን ሰፊሸንትሊ ሚኒማይዝ እያደረገ ወይም ደግሞ ሚኒማይዝ እያደረገ አይደለም ማለት ነው። ስለዚህ such hydropower electric power production is limited to minimize the shortage of electric power production in our country Ethiopia, especially people who live in rural part of the country. በገጠራማ አካባቢ የሚኖሩት በሀገራችን ኢትዮጵያ አብዛኛው በሚባል መልኩ የሃይድሮ ፓወር ወይም ደግሞ የፓወር የኤሌክትሪክ ፓወር ዲስትሪቢዩሽን እያገኘ አይደለም። ስለዚህ ያንን ነገር አቺቭ ለማድረግ ወይም ደግሞ ሚኒማይዝ ለማድረግ ተጠቃሚ እንዲሆኑ ለማድረግ በተቻለ መጠን የሃይድሮ ፓወር ፕሮጀክት እዛ አካባቢ ወይም ደግሞ እጥረት ያለበት ቦታ ላይ ዲዛይን መደረግ እንዳለበት ኢንዲኬት አድርገን የምናልፍበት ፖርሽን ነው ማለት ነው። ስለዚህ ፓወር ፕሮዳክሽናችንን ኢንክሪዝ ለማድረግ እና የሃይድሮ ፓወር እጥረቱን ለመቀነስ የምንፈልገው ቦታ ላይ የሃይድሮ ፓወር ፕሮጀክት ዲዛይን ማድረግ ያስፈልገን ብለን ማለፍ መቻል አለብን። ስለዚህ እዚህ ጋር to increase the power production and to reduce the shortage of electric power in the country and around the project site, we propose to design the hydropower project in ለምሳሌ አዋሽ ሪቨር ቤዚን ከሆነ አዋሽ ሪቨር ቤዚን ኢትዮጵያ ብለን፣ አባይ ከሆነ አባይ ብሉ ናይል ሪቨር ቤዚን ብለን ኢንዲኬት አድርገን ማለፍ መቻል አለብን ማለት ነው። ሌላው አዲሽናሊ ፕሪማሪ ፕሮብለም ላይ is that design the constructing of such hydro power plant balance environmental sustainability ሶሾ ኢኮኖሚክ ኢምፓክቱን ኢነርጂ ፕሮዳክሽን ካፓሲቲውን በሪጂናል በሀገር አቀፍ ደረጃ በክልል ደረጃ እና በቀበሌ ወይም በዞን ደረጃ ያለውን ችግር ለመቅረፍ አስፈላጊ ሆኖ ስለተገኘ ይህንን የሃይድሮ ፓወር ፕሮጀክት በደንብ አድርገን እዛ አካባቢ ዲዛይን መደረግ አለበት ብለን ጀስቲፋይ አድርገን ማለፍ መቻል አለብን ማለት ነው። ስለዚህ ጠቅለል አድርጌ ባጭሩ ስነግራችሁ ስቴትመንት ኦፍ ፕሮብለም የምንለው አንድ ሃይድሮ ፓወር ፕሮጀክት እዛ ቦታ ይሰራ አይሰራ ወይም ደግሞ ዲዛይን ይደረግ አይደረግ የሚለውን ዲሳይድ ለማድረግ የሚጠቅመን ነገር ነው ማለት ነው። ምክንያቱም አንድ ሰው ስቴትመንት ኦፍ ፕሮብለም ምን አይነት ችግር አለ እዛ አካባቢ የሃይድሮ ፓወር ፕሮጀክት ምክንያቱም ኮንስትራክሽኑ ከተጀመረ በኋላ የሚፈልገው በጣም ትልቅ ኢንቨስትመንት ኮስት ነው የሚፈልገው። ስለዚህ በጣም ብዙ ኮስት ስለሚፈልግ ያን ነገር ኢንቨስት ከመደረጉ በፊት ያ ፕሮጀክት እዛ አካባቢ ያስፈልጋል አያስፈልግም የሚለውን በደንብ አድርገን ለማየት መሞከር ወይም ደግሞ ለማስረዳት መሞከር አለብን ማለት ነው። ስለዚህ ያ ፕሮብለም ጀስቲፊኬሽናችንን አይተው ወይም ደግሞ ፕሮብለሙን የገለጽንበትን መንገድ አይተው እዛ አካባቢ ፕሮጀክቱ ያስፈልጋል ወይስ አያስፈልግም የሚለውን ዲሲሽን ይሰጣል ማለት ነው የሚመለከተው አካል። ምክንያቱም አንድ ፕሮጀክት ሲጸድቅ ዝም ብሎ አንድ ሰው ሁለት ሰው የሚያጸድቀው ሳይሆን የተለያየ በፌዴራል ደረጃ በክልል ደረጃ በዞን በወረዳ በተለያዩ የተዋቀረ ቲም አንድ ላይ ሆኖ በደንብ አድርጎ ባለሙያ የተለያዩ ባለሙያዎች ተሰብስበው በፌዴራል ደረጃም ሊሆን ይችላል በተለያየ መልኩ ተዋቅሮ ያንን ፕሮጀክት ፕሬዘንት ተደርጎ በደንብ ተገምግሞ ኮሜንት ተደርጎ ካለው ፖዘቲቭ ኢምፓክት እና ኔጌቲቭ ኢምፓክት ኮምፔር ተደርጎ አይ ይሄ ፕሮጀክት እዛ አካባቢ ዲዛይን ቢደረግ ይጠቅማል የሚለውን ነገር በደንብ ዲሳይድ አድርገውት ወይም ደግሞ ዲሲሽን ሰጥተውበት ተስማምተውበት ነው ያ ፕሮጀክት ጸድቆ ጥናቱ በደንብ ዲቴይል ተሰርቶ ከዛ በኋላ ዲዛይኑ ተካቶ በደንብ ዲዛይን ሁሉም ተሰርቶ ያ ፕሮጀክት እዛ ቦታ መሰራት አለበት የሚባለው ዝም ብሎ ሳይሆን በኮሚኒኬሽን ብዙ ነገር ኮሚኒኬት ካደረጉ በኋላ ነው ማለት ነው። ስለዚህ ያንን ለማስረዳት እኛ ስቴትመንት ኦፍ ፕሮብለሙ ወይም ደግሞ ፕሮብለም ጀስቲፊኬሽናችንን በደንብ አድርገን ክሊር አድርገን ኦርጋናይዝ አድርገን ፕሮጀክታችንን ተቀባይነት እንዲኖረው አድርገን ፕሮብለሙን ያለውን ነባራዊ ሁኔታ ከሶሾ ኢኮኖሚክ አንፃር ከኢንቫይሮንመንት አንፃር ከፓወር ፕሮዳክሽን አንፃር ከተለያየ ኢንካም ከማምጣትም አንፃር በደንብ አድርገን ልንጽፈው ይገባል ማለት ነው።
ሌላው ኦብጀክቲቭ ኦፍ ዘ ስተዲ አንድ ፕሮጀክት ወይም ዲዛይን ሲደረግ የራሱ ኦብጀክቲቭ ይኖረዋል። ኦብጀክቲቭ የሌለው ጥናት አይኖርም። አንድ ጥናት በምናጠናበት ሰዓት የራሱ የሆነ ኦብጀክቲቭ ይኖረዋል። እሱም ሁለት አይነት ኦብጀክቲቭ ይኖረዋል። የመጀመሪያው ጀነራል ኦብጀክቲቭ ኦፍ ዘ ስተዲ ነው። ሁለተኛው ስፔሲፊክ ኦብጀክቲቭ ኦፍ ዘ ስተዲ ነው። ለምሳሌ ይህንን በቀላሉ አምስተኛ ዓመቶች ላይ በሃይድሮሊክ ምህንድስና ወይም ደግሞ በወተር ሪሶርስ ኤንድ ኢሪጌሽን ኢንጂነሪንግ የሚመረቁ ተማሪዎች ወይም ደግሞ ሃይድሮፓወር የሚሰራ ፕሮጀክት የሚሰራ ተማሪ እነዚህ ነገሮች በደንብ አድርጎ ክሊር አድርጎ ማስቀመጥ መቻል አለበት። ጀነራል ኦብጀክቲቭ ኦፍ ዘ ስተዲ ማለት በዋናነት ደረጃ ታይትሉ ነው የሚሆነው። ለምሳሌ እዚህ ጋር እንደተቀመጠው ዘ ጀነራል ኦብጀክቲቭ ኦፍ ዚስ ፕሮጀክት ኢዝ ቱ ዲዛይን ኤክስ ማለት ስፔሲፊክ ሳይቱን ኢንዲኬት እንድናደርገው ብዬ ነው። እኛ የምንሰራበት ቦታ ላይ ነው ኤክስ ለምሳሌ አዋሽ ላይ ከሆነ ዲዛይን አዋሽ ሚዲየም ሃይድሮ ፓወር ፕሮጀክት ብለን ስፔሲፊክ ሳይቱን ኢንክሉድድ ማድረግ አለብን። ለምሳሌ ይሄ ወደ ደብረ ብርሃን አካባቢ የተሰራ ፕሮጀክት ስለሆነ ቦታውን ስፔሲፊክ አስገብተን ሚዲየም ሃይድሮ ፓወር ፕሮጀክት ኢን ኖርዝ ሸዋ ዞን አምሃራ ሪጅን ኢትዮጵያ ይላል። ስለዚህ በጀነራል ኦብጀክቲቭ የምንለው ታይትላችን ነው የሚሆነው መጀመሪያ። ምክንያቱም ታይትል እንዴት እንመርጣለን የሚለው ከዚህ በፊት ሌላ ቪዲዮ ሰርቼላችኋለሁ፣ እሱም ማየት ትችላላችሁ። ስለዚህ ዘ ጀነራል ኦብጀክቲቭ ኦፍ ዚስ ፕሮጀክት ኢዝ ብለን ታይትላችንን ነው የምናስቀምጠው ማለት ነው። ስፔሲፊክ ኦብጀክቲቭ በምንልበት ሰዓት ግን ስፔሲፊክ አክቲቪቲዎችን ነው በደንብ አድርገን እያንዳንዱ ቻፕተር ላይ የምንሰራቸው ስፔሲፊክ አክቲቪቲዎችን ነው አምጥተን እዚህ ጋር የምናስቀምጠው። ለምሳሌ ያክል በአጭሩ ያስቀመጥኳቸውን ላሳያችሁ። ሃይድሮ ፓወር ፕሮጀክት በምንሰራበት ሰዓት ለምሳሌ ቻፕተር ዋን ላይ የጀነራል ዲስክሪፕሽን ይሄ ካችመንት ካራክተሪስቲክስ ዲስክሪፕሽን እንሰራለን ብለናል። ቻፕተር ቱ የሃይድሮሎጂ ኮምፖነንት ይኖረዋል፣ ሪዘርቨር ፕላኒንግ አናላይሲስ ይኖረዋል፣ ዳም ዲዛይን ይኖረዋል፣ ስፒልዌይ ዲዛይን ይኖረዋል። የተለያዩ ኮምፖነንቶች እስከ መጨረሻው ድረስ የምንሰራቸውን ነገሮች ስፔሲፊክ አክቲቪቲዎችን በደንብ ኦርጋናይዝ አድርገን የምናስቀምጥበት ፖርሽን ነው ማለት ወይም ደግሞ ኮንተንት ነው ማለት ስፔሲፊክ ኦብጀክቲቭ ኦፍ ዘ ስተዲ ብለን። ስለዚህ በስፔሲፊክ ኦብጀክቲቭ ኦፍ ዘ ስተዲ ብለን በቀላሉ እነዚህ ነገሮች መካተት አለባቸው። ሌሎችንም የእኛን ዶክመንት ኦርጋናይዝ አድርገው ሌሎች ተጨማሪ የምንሰራቸው ነገሮችን እነሱን አካተን እዚህ ጋር ማስቀመጥ እንችላለን። ለምሳሌ አንደኛ ቱ ዲተርማይን ዘ ፒክ ዲስቻርጅ ዩዚንግ ሃይድሮሎጂካል ፕሪንሲፕል። ምክንያቱም ቻፕተር ቱ ላይ ሃይድሮሎጂ በደንብ ዲቴይል እንሰራለን፣ እናየዋለን። ሚሲንግ ዳታ እንዴት ይሰራል፣ ዳታ እንዴት ትራንስፖዝ ይደረጋል፣ የተለያዩ ፒክ ዲስቻርጆች እንዴት አናላይዝ እናደርጋለን የሚለውን ቻፕተር ቱ ስንደርስ በደንብ አሳያችኋለሁ ከዚህ ቪዲዮ በኋላ ማለት ነው። ስለዚህ የመጀመሪያው ምንድነው ፒክ ዲስቻርጁን ሃይድሮሎጂ ሜን ኦብጀክቲቭ ምንድነው ዲዛይን ዲስቻርጁን ፊክስ ማድረግ ደግሞ አናላይዝ ማድረግ የተለያዩ ሃይድሮሎጂካል ፕሪንሲፕሎችን በመጠቀም ዲዛይን ዲስቻርጁን አናላይዝ ማድረግ ዲተርማይን ማድረግ አንድ ስፔሲፊክ ኦብጀክቲቭ ማለት ነው። አንድ ስፔሲፊክ ኦብጀክቲቭ ነው ማለት ነው። ሌላው ቱ ፊክስ ኤንድ አናላይዝ ዘ ሪዘርቨር ፕላኒንግ ዛት ዩዝ ቱ ፕሮዲውስ ዘ ፕሮፖዝ ፓወር ዲማንድ ዊዝን ዘ ዲዛይን ፔሪድ። ስለዚህ የሪዘርቨር ፕላኒንግንም አናላይዝ ማድረግ አንድ ስፔሲፊክ ኦብጀክቲቭ ነው። ቻፕተር ስር ላይ ስንሄድ ሪዘርቨር ፕላኒንግ ብለን ስቶሬጅ ካፓሲቲውን በደንብ አድርገን ሰድመንት አናላይዝ እንሰራለን፣ ሎሱን እንሰራለን። የፍለድ ራውቲንግ የምንለውን ደግሞ ኢንፍሎ እና አውትፍሎ እንሰራለን ሪዘርቨር ፕላኒንግ ላይ። ስለዚህ ኖርማሊ ሪዘርቨር ፕላኒንጉን አናላይዝ እናደርጋለን፣ ስቶሬጅ ካፓሲቲውን ወይም ደግሞ ወተር ዲማንዱን ደግሞ እዛ ያለውን ደግሞ ፊክስ እናደርጋለን ማለት ነው። ይሄኛው እንደ አንድ ስፔሲፊክ ኦብጀክቲቭ ሆኖ ይቀመጣል ማለት ነው። ሌላው ቱ ዲዛይን ኤንድ አናላይዝ ዳም ቦዲ ኤንድ ኢንክሉዲንግ ስፒልዌይ ስትራክቸር ኤንድ ቱ ቼክ ስትራክቸራል ስቴቢሊቲ። እዚህ ጋር ሁለት ነገሮችን ነው ያስቀመጥኩት። ለምሳሌ የመጀመሪያው ዳም ቦዲ ዲዛይን ይደረጋል። ዳም ቦዲ ዲዛይን ከተደረገ በኋላ ስቴቢሊቲውን ስትራክቸራል ስቴቢሊቲው አብሮ ቼክ ይደረጋል። ስፒልዌይም አብሮ ዲዛይን ይደረጋል። ራሱን ችሎ በቻፕተር ደረጃ ልንሰራው እንችላለን፣ ወይም ደግሞ ዳም ቦዲው ላይ አካተን ልንሰራው እንችላለን። አንድ ዳም ዲዛይን ከተደረገ በኋላ የራሱ የሆነ ስፒልዌይ ታይፕ ኦፍ ስፒልዌይ ፕሮቫይድ እናደርግበታለን። ለምሳሌ አርሲሲክ ታይፕ ኦፍ ዳም ከሆነ፣ አርች ዳም ከሆነ፣ በተርስ ዳም ከሆነ፣ ኢምባንክመንት ዳም ከሆነ ምን አይነት ታይፕ ኦፍ ስፒልዌይ ፕሮቫይድድ እናደርጋለን የሚለውን ስፒልዌይ ላይ በደንብ የምናየው ፖርሽን ነው የሚሆነው። ግን እዚህ ጋር እንደ ስፔሲፊክ ኦብጀክቲቭ ግን ዳም ቦዲውን ዲዛይን ማድረግ፣ አናላይዝ ማድረግ፣ ስትራክቸራል ስቴቢሊቲውን ኢንተርም ኦፍ ኦቨርተርኒንግ፣ ኢንተርም ኦፍ ስላይዲንግ፣ ኢንተርም ኦፍ ሽር ቼክ ማድረግ አለብን ማለት ነው። ስለዚህ ይሄ እንደ አንድ ስፔሲፊክ ኦብጀክቲቭ ሆኖ ይመጣል ማለት ነው። ስለዚህ ዳም ቦዲውን ዲዛይን ካደረግን በኋላ ከሪዘርቨር ወይም ደግሞ ከዳም ቦዲው ወደ ፓወር ሃውሱ ኮንቬያንስ ስትራክቸሮች የምንላቸው አሉ። ፔንስቶክ፣
ተነል፣ ሰርጅ ታንክ የተለያዩ ኢንቴክ ስትራክቸሮች ይኖራሉ እና ያን ጠቅላላ ኮንቬያንስ ስትራክቸሮች ስላሉ ቱ ሰሌክት ኤንድ ዲዛይን ዘ ፕሮፐር ኮንቬያንስ ስትራክቸር ቤዝድ ኦን ዘ ፕሮጀክት ካችመንት ኢንቨስቲጌሽን። ካችመንት ኢንቨስቲጌሽን ማለት ሃይድሮፓወር ፕሮጀክቱ ዲዛይን ከማድረጋችን በፊት የሃይድሮፓወር ኢንቨስቲጌሽን በሚሰራበት ሰዓት ካችመንት የሶይል ኢንቨስቲጌሽን ወይም ደግሞ የጂኦቴክኒካል ኢንቨስቲጌሽን ይኖራል፣ ሃይድሮሎጂካል ኢንቨስቲጌሽን ይኖራል። የተለያዩ የኢንቨስቲጌሽን ስራዎች በሚሰሩበት ሰዓት አብሮ ኮንቬያንስ ስትራክቸሮች እዛ አካባቢ ምን አይነት ኮንቬያንስ ስትራክቸሮች ናቸው ፕሮቫይድ መደረግ ያለባቸው ወይም ደግሞ አብረው ተካተው ዲዛይን መደረግ አለባቸው የሚለውን በደንብ አድርገን እዛ ማየት መስራት ዲዛይን ማድረግ ስለሚጠበቅብን ስለዚህ እንደ አንድ ስፔሲፊክ ኦብጀክቲቭ እንወስደዋለን ማለት ነው። ሌላው ቱ አሰስ የሃይድሮ ፓወር ፖቴንሻል ቱ ጫጫ ሪቨር ጫጫ አካባቢ የተሰራ ሃይድሮ ፓወር ፕሮጀክት ስለሆነ ጫጫ ሪቨር ላይ ነው እንግዲህ ዳታ የተወሰደው ማለት ነው። ስለዚህ ሪቨሩ ላይ ያሉ የሃይድሮ ፓወር ፖቴንሻል አሰስመንቱን ቤዝድ ኦን በዚህ ላይ እና ዲዛይን ኮንቬያንስ ስትራክቸሮችን በደንብ አድርገን ማየት መቻል አለብን ማለት ነው። ሃይድሮ ፓወር ምን ያህል ዲማንድ አለው ወይም ደግሞ ፖቴንሻል አሰስመንቱን በደንብ አድርገን መሰራት ስላለበት እዚህ ጋር ሄዱን፣ ዲስቻርጁን፣ ኤፊሽንሲውን የተለያዩ ነገሮችን እዚህ አካተን በደንብ አድርገን ስለምንሰራ እዚህ ጋር ቱ አሰስ ሃይድሮ ፓወር ፖቴንሻል አሰስመንቱን እንደ አንድ ስፔሲፊክ ኦብጀክቲቭ እንወስደዋለን ማለት ነው። ሌላው ቱ አሰስ ኤንድ ዲዛይን ዚ ፕሮጀክት ሃይድሮ ፓወር ሃውስ ፕላኒንግ ሃይድሮ ፓወር ሃውስ ፕላኒንጉን በደንብ ዲዛይን መደረግ አለበት። የተለያዩ የኤሌክትሮሜካኒካል ኮምፖነንት፣ ሜካኒካል ኮምፖነንት፣ ሃይድሮሊካል ኮምፖነንቶችን በደንብ እዛ አካባቢ ስለሆነ የምናስቀምጠው ፓወር ሃውሱ በደንብ ዲዛይን መደረግ ስላለበት ስለዚህ ሃይድሮ ፓወር ዲዛይን ማድረግ እንደ አንድ ስፔሲፊክ ኦብጀክቲቭ ነው። ስለዚህ እነዚህ በትንሹ እነዚህ ከሆኑ ሌሎች መጨመር ያለብን እኛ ዲዛይን ማድረግ ያለብን ነገር ካለ መጨመር እንችላለን። ግን መጨረሻ ላይ ምንድነው ቱ ቼክ ኢንቫይሮንመንታል ኢምፓክት አሰስመንቱ በደንብ መጨረሻ ፋይናል እንደ አንድ ቻፕተር በደንብ ተደርጎ ስለሚሰራ ኢንቫይሮንመንታል ኢምፓክት አሰስመንቱን እናስገባለን እንደ አንድ ስፔሲፊክ ኦብጀክቲቭ። ምክንያቱም የፕሮጀክቱ ፖዚቲቭ ኢምፓክት ምንድን ነው፣ ኔጌቲቭ ኢምፓክት ምንድን ነው፣ ለኔጌቲቭ ኢምፓክቱ ደግሞ ሚቲጌሽን ሜጀር አስቀምጠን ስለሚሄድ ኢንቫይሮንመንታል ኢምፓክት አሰስመንቱን በደንብ አድርገን ማስቀመጥ መቻል አለብን ማለት ነው። ስለዚህ አንድ ሃይድሮ ፓወር ፕሮጀክት ዲዛይን የሚያደርግ ማንኛውም ሰው እነዚህን ነገሮች ወይም ደግሞ ተጨማሪ ነገሮችን አካቶ ስፔሲፊክ ኦብጀክቲቭ ላይ ማስቀመጥ መቻል አለብን ማለት ነው። ስለዚህ ቤዚካሊ ስፔሲፊክ ኦብጀክቲቭ ሃይድሮ ፓወር ላይ ቤዚካሊ እነዚህ ነገሮች በተቻለ መጠን መካተት መቻል አለባቸው። መጀመሪያው ዲተርማይን ዘ ፒክ ዲስቻርጅ ሃይድሮሎጂካል ፕሪንሲፕል በመጠቀም ሪዘርቨር ፕላኒንግ ፊክስ ማድረግ፣ ዳም ቦዲውን ስፒልዌይ ስትራክቸሩን ዲዛይን ማድረግ እና ስትራክቸራል ስታቢሊቲውን ቼክ ማድረግ፣ ኮንቬያንስ ስትራክቸሮችን ዲዛይን ማድረግ፣ ሃይድሮ ፓወር ፖቴንሻል አሰስመንቱንም አሰስ ማድረግ፣ ሃይድሮ ፓወር ሃውስ ፕላኒንጉንም ዲዛይን ማድረግ እና ኢንቫይሮንመንታል ኢምፓክት አሰስመንቱን ምንድን ነው የሚለውን በደንብ ዲስክራይብ አድርገን የምናስቀምጥበት ፖርሽን ነው። በተቻለ መጠን ክሊር የሆነ ኦርጋናይዝ የሆነ እና ለሰዎች ለማስረዳት ወይም ደግሞ ሲያነቡት በደንብ በቀላሉ ሊረዱት በሚችሉ መልኩ በደንብ ማስቀመጥ መቻል አለብን ማለት ነው። ስለዚህ ኦብጀክቲቭ ፕሮጀክቱ ላይ ወይም ደግሞ የጥናቱ ኦብጀክቲቭ ላይ ጀነራል ኦብጀክቲቭ እና ስፔሲፊክ ኦብጀክቲቭ ብለን ሁለት ነገሮችን ማስቀመጣችንን መርሳት የለብንም ማለት ነው። ሌላው በተቻለ መጠን ሲግኒፊካንት ኦፍ ዘ ፕሮጀክት አብሮ ተካቶ ቢቀመጥ ጥሩ ነው። ምክንያቱም አንድ ፕሮጀክት ከተሰራ በኋላ ሲግኒፊካንቱ ምንድነው፣ ጥቅሙ ምንድን ነው የሚለውን ነገር ማየት ስለሚያስፈልግ ስለዚህ ዲዛይኑ ጥናቱ በሚቀርብበት ሰዓት ይህ ፕሮጀክት መጽደቅ አለበት ወይስ መጽደቅ የለበትም ወይም ደግሞ እንዲሰራም የሚፈቅደው አካል በደንብ ሲግኒፊካንቱ ማየት ይፈልጋል። ፕሮብለሙን እንደሚያየው ሁሉ ኦብጀክቲቭን አይቶ ሲግኒፊካንቱን በደንብ ማየታቸው ስለማይቀር በደንብ ሲግኒፊካንት ኦፍ ዘ ስተዲ ወይም ደግሞ ሲግኒፊካንት ኦፍ ዘ ፕሮጀክቱ ብለን በደንብ አድርገን መጻፍ መቻል አለብን። ማለት ሲግኒፊካንቱ ላይ በደንብ ብዙ ማለት የሚፈልገው ነገር ምንድን ነው፣ የኤክስ ያልኩት ማለት የፕሮጀክታችንን ስም ማስገባት አለብን እዚህ ጋር። ስለዚህ ለምሳሌ ያክል አዋሽ ከሆነ ወይም ደግሞ ጫጫ ወይም ደግሞ የሆነ ቦታ ላይ ከሆነ ያን ቦታ አስገብተን ሃይድሮ ፓወር ፕሮጀክት ሲግኒፊካንቱ ምንድን ነው፣ በሪጂናል ደረጃ፣ በሎካል ኮሚኒቲው ደረጃ፣ በኢንተርናሽናል ሌቨል ምንድን ነው ያለው ነባራዊ ጥቅሙ ወይም ደግሞ የሚሰጠው ጥቅም ምንድን ነው የሚለውን በደንብ አድርገን ለማስረዳት መሞከር አለብን ማለት ነው። ስለዚህ አሁን ለምሳሌ ሃይድሮ ፓወር ፕሮጀክት ሲግኒፊካንት ኢምፖርታንት
both regional development and the advancement of sustainable energy solution as well as for reducing greenhouse gas emission and helping to mitigate the effect of climatic change። ስለዚህ የፕሮጀክት ዲዛይን ሲደረግ ምን ያደርጋል? ግሪን ሃውስ ጋዝ ኢሚሽኑን ሪዲዩስ ያደርጋል። ክላይሜቲክ ቼንጅ ኢፌክቱን ይቀንሳል። ሌላው በሪጂናል ደረጃ የሰስተነብል የሆነ ኢነርጂ ኢምፕሩቭ ያደርጋል ማለት ነው። እነዚህ አሁን ጥቅሞቹ ናቸው ማለት ወይም ደግሞ ፕሮጀክቱ ዲዛይን ከተደረገ በኋላ የሚሰጠው ጥቅም ማለት ነው። ሌላው ኦፕሬሽን እና ኮንስትራክሽን እና ኦፕሬሽን በሚደረግበት ሰዓት ደግሞ የተለያዩ ጥቅሞች ኢኮኖሚካሊ ለአካባቢው ህብረተሰብ ለሀገር የሚሰጠው ጥቅም ይኖራል። ለምሳሌ ያክል እዚህ ጋር ጆብ ኦፖርቹኒቲ ማለት አንድ ፕሮጀክት ዲዛይን በሚደረግበት ሰዓት የተለያዩ ባለሙያዎች ከቀን ሰራተኛ ጀምሮ የተለያዩ ባለሙያዎች ይሳተፉበታል። ስለዚህ የስራ እድል ከመፍጠር አንፃርም የሚሰጠው ጥቅም አለ ማለት ነው። ስለዚህ እሱን በደንብ ኢንዲኬት አድርገን ማለፍ መቻል አለብን። ሌሎች ተያያዥ የሚሰጣቸው ጥቅሞችም ካለ በደንብ ኢንዲኬት አድርገን ለማለፍ መሞከር ያለብን። አንድ ፕሮጀክት በሚሰራበት ሰዓት ፕሮጀክቱን ለመስራት ደግሞ ተያያዥ ጎን በጎን የሚሰሩ የተለያዩ ኢንፍራስትራክቸሮች አብሮ ይሟላሉ እዛ አካባቢ ፕሮጀክት ኤሪያው ላይ። ለምሳሌ የመንገድ አገልግሎት የማያገኝ ከሆነ ፕሮጀክቱን ለመስራት በሚኬድበት ሰዓት ሮድ አክሰሲቢሊቲ ይሰራል አብሮ። ስለዚህ ኢንቨስቲጌሽን በሚሰራበት ሰዓት አብሮ የሮድ አክሰሲቢሊቲ ስለሚሰራ የተለያዩ የኢንፍራስትራክቸሮች አብሮ ይሟላሉ። የመጠጥ ውሃ ሊሆን ይችላል፣ አብሮ እዛው የኢሪጌሽን ዲዛይን ሊደረግለት ይችላል። ስለዚህ ኢሪጌሽን ዲዛይን ከተደረገ እዛ አካባቢ ያሉ የአግሪካልቸራል ፕሮዳክቲቪቲ ኢንካማቸው ይጨምራል። ወተር ሰፕላይ ዲዛይን የሚደረግ ከሆነ ደግሞ የመጠጥ ውሃ አገልግሎት በበቂ ሁኔታ ስለሚያገኙ የተለያዩ የኢንፍራስትራክቸሮች አብረው ዲዛይን ስለሚደረጉ ኢንተርም ኦፍ ኢንፍራስትራክቸር፣ ኢንተርም ኦፍ ፓወር ፕሮዳክሽን፣ ኢንተርም ኦፍ ጆብ ኦፖርቹኒቲ፣ ኢንተርም ኦፍ ዲፍረንት ፐርስፔክቲቭ ምን ማድረግ መቻል አለብን ማለት ነው። የፕሮጀክቱን ሲግኒፊካንት የሚሰጠውን ጥቅም በደንብ አድርገን ለማስረዳት መሞከር መቻል አለብን፣ ወይም ደግሞ ዲስክራይብ አድርገን መጻፍ መቻል አለብን ማለት ነው። ሌላው በተቻለ መጠን ስኮፕ ኦፍ ስተዲ ማለት ስኮፕ እስከምን ድረስ ነው እኛ አካተን ልንሰራው የምንችለው ነገር የሚለውን ነገር ስኮፑንም ብንጽፈው የተሻለ ነው። ስኮፕ ኦፍ ስተዲ ወይም ደግሞ ስኮፕ ኦፍ ፕሮጀክት ማለት አንድ ሃይድሮፓወር ፕሮጀክት ዲዛይን በምናደርግበት ሰዓት ስኮፑ እስከምን ድረስ ነው? ስኮፕ የምንለው ድረስ ዲዛይኑ ጥናቱ የሚያካትተውን ቤዚካሊ የሚያካትተውን ደግሞ ዲዛይኑ የሚሰራውን ቤዚክ ኮምፖነንቱን ነው እዚህ ጋር የምናስቀምጠው። ስኮፑ እስከምን ድረስ ነው? ምን ፖርሽኖችን ወይም ምን ፓርት ወይ ፕሮጀክቱን ምን ክፍል ዲዛይን ያደርጋል ይሰራል፣ የትኛው ክፍል ደግሞ ዲዛይን ሳይደረግ ይቀራል። ለምሳሌ የበጀት እጥረት ቢኖር ወይም ደግሞ የታይም ኮንስትሬንት የጥናት ታይም እጥረት ካለብን ጥናታችን የተወሰነ ፖርሽኑን ነው ሊያጠና የሚችለው። ስለዚህ የተወሰነው ደግሞ ሊቀር ይችላል፣ በሌላ ስቴጅ ወይም ደግሞ በሌላ ፌዝ ሊጠና ይችላል። ስለዚህ ስኮፕ ላይ የምናስቀምጠው በዚህ ጥናት ይሄ የፕሮጀክቱ አካል ተሰርቷል፣ ይሄኛው ግን አልተሰራም። ያልተሰራበት ምክንያት ደግሞ እዛው አብረን ማስቀመጥ መቻል አለብን ማለት ነው። ስለዚህ እዚህ ጋር ስኮፕ ኦፍ ፕሮጀክት የምንለው ለምሳሌ የሃይድሮ ፓወር ኮምፖነንቶቹ ሙሉ በሙሉ ዲዛይን ተደርጎ ኢንፍራስትራክቸሮቹ አብረው ተካተው ዲዛይን የሚደረጉ ከሆኑ ምንድነው እዚህ ማስቀመጥ ያለብን ስኮፕ ላይ የፕሮጀክቱ ሙሉ አካል የሃይድሮ ፓወር ፕሮጀክቱ ሙሉ ኮምፖነንቱ ዲዛይን ይደረጋል። የተለያዩ ተያያዥ ኢንፍራስትራክቸሮች አፕስትሪም ሳይዱ ላይ የወተር ሃርቨስቲንግ ሰዲመንት ኮንትሮሊንግ ሲስተም ኢንቨስቲጌሽን የሚሰራ ከሆነ ደግሞ የሰዲመንቴሽን ኢንቨስቲጌሽን አብሮ ተሰርቶለታል፣ ዲዛይን ተደርጓል ተብሎ ኢኮኖሚካል ሶሾ ኢኮኖሚክ ኢምፓክቱ የፖለቲካል ኢምፓክቱ ያንን በሙሉ አብሮ ተጠንቶ ከሆነ ወይም ደግሞ እንዲጠና አብሮ ፕሮፖዝ አድርገን ከሆነ ስኮፑ ላይ ማስቀመጥ መቻል አለብን ማለት ነው። ግን የማንሰራቸው ለምሳሌ ያክል ዲዛይን ኮምፖነንቱ ላይ የሃይድሮ ፓወር ፕሮጀክቱን ዲዛይን አድርገን ግን አፕስትሪሙ ሳይድ ላይ የሰዲመንት ኮንትሮሊንግ ሲስተም ወይም ደግሞ ሰዲመንት ሚቲጌሽን ሜጀር ወይም ደግሞ ሰዲመንት ኮንትሮል የምናደርግበትን መንገድ አፕስትሪሙ ሳይዱ ላይ ካላስቀመጥ ነው ሰዲመንት ኮንትሮሊንግ ሲስተሙን አያካትም ብለን በደንብ ለማስቀመጥ መሞከር መቻል አለብን ማለት ነው። የኢኮሎጂካል ኢምፓክቱም እዛ አብሮ ጥናቱ ላይ ተካቶ ከሆነ ኢኮሎጂካል ኢምፓክቱም ዳውንስትሪም ሳይዱ ላይ አፕስትሪም ሳይዱ ላይ ያለውን አብሮ ተጠንቷል ብለን ማስቀመጥ መቻል አለብን። ካልተጠና ግን ይሄ ጥናት ኢኮሎጂካል ኢኮሲስተሙን ስለማያካትት በሌላ ጥናት እንዲካተት ብለን ኢንዲኬት አድርገን የምንሰጥበት ወይም ደግሞ የምናልፍበት ቤዚክ
ታይትል ነው ማለት ነው፣ ወይም ደግሞ ቤዚክ ኮንተንት ነው ማለት ነው። በሌላ መልኩ በጀነራሊ አብረን የካችመንት ካራክተሪስቲክስ ያልናቸውን ነገሮች በቀላሉ ዲስክራይብ አድርገን ለማለፍ መሞከር መቻል አለብን ማለት ነው። ዲስክሪፕሽን ኦፍ ዘ ስተዲ ኤሪያ ላይ ቤዚካሊ ሳምፕል ነው ያስቀመጥኩላችሁ። እዚህ ጋር ግን ብዙ ነገሮችን ማየት መቻል አለብን ማለት ነው። ይሄ ወተርሼድ ኤሪያው ነው። ስለዚህ ዲስክሪፕሽን ኤሪያ ላይ ሎኬሽኑ የፕሮጀክት ኤሪያችን የት ቦታ ይገኛል የሚለውን በደንብ ሎኬሽኑን ማስቀመጥ መቻል አለብን። ለምሳሌ ዘ ስተዲ ወተርሼድ ኢዝ ሎኬትድ ኢን ብለን ቦታ የሚገኝበትን ስፔሲፊክ ወረዳ ወይም ደግሞ ስፔሲፊክ ዞን ስፔሲፊክ ሪጅን እዚህ ጋር እናስቀምጣለን። ምን ያህል ኪሎ ሜትር ከአዲስ አበባ ይርቃል ወይም ደግሞ ከክልል ከተሞች ምን ያህል ይርቃል የሚለውን ማየት መቻል አለብን። ወተርሼድ ኤሪያው ምን ያህል ኤሪያ ከቨር ያደርጋል፣ ድራይኔጅ ኤሪያው ምን ያህል ኤሪያ ከቨር ያደርጋል የሚለውን ለማየት መሞከር መቻል አለብን። ሬንፉል እና ቴምፕሬቸሩ ሬንፉል ሚን አኑዋል ፕሪሲፒቴሽኑ ስንት ነው፣ ማንኛው ወር ላይ ማክሲመም ሬንፉል ሪከርድ ይደረግበታል የሚለውን ኢንዲኬት አድርገን ማለፍ መቻል አለብን። ቴምፕሬቸር ማክሲመም ቴምፕሬቸሩ ሚኒመም ቴምፕሬቸሩ ቫሪ የሚያደርገው ከስንት እስከ ስንት ነው የሚለው ከኔጌቲቭ 5.82 እስከ 22.1 ቫሪ እንደሚያደርግ ኢንዲኬት አድርገን ማለፍ መቻል አለብን። ወይም በደንብ አድርገን ቴምፕሬቸር ኮንዲሽኑን መጻፍ መቻል አለብን። ጂኦሎጂካል ሶይል ታይፑን ላንድ ከቨሩንም አብረን በደንብ አድርገን ዲስክሪፕሽን ኦፍ ፕሮጀክት ኤሪያ ላይ በደንብ አስቀመጥ። ጂኦሎጂካል ፎርሜሽኑ ምክንያቱም በኋላ ላይ ዳም ታይፕ ላይ ወይም ደግሞ ዳም ዲዛይን በምናደርግበት ሰዓት ታይፕ ኦፍ ዳሙን ሰሌክት ለማድረግ ጂኦሎጂካል ኢንቨስቲጌሽን ተሰርቶ ጂኦሎጂካል ፎርሜሽኑ በደንብ መታወቅ ስላለበትኝ የዛን የጥናቱ ወይም ደግሞ ፕሮጀክቱ የሚሰራበትን አካባቢ ጂኦሎጂካል ፎርሜሽኑ ወይም ደግሞ ፋውንዴሽን ኮንዲሽኑ ምንድን ነው፣ ጂኦሎጂካል ፎርሜሽን ምን አይነት ነው የሚለውን ሶይል ታይፑንም ኢንቨስቲጌሽን ሲደረግ በደንብ ተደርጎ ዲስክራይብ መደረግ መቻል አለበት ማለት ነው። ላንድ ከቨሩ ላንድ ከቨሩ ምን ይመስላል የሚለውን እዛ አካባቢ ያለውን የፕሮጀክት ኤሪያውን በደንብ አድርገን ዲስክራይብ ለማድረግ መሞከር መቻል አለብን ማለት ነው። በተቻለ መጠን ዲስክሪፕሽን ኦፍ ዘ ስተዲ ኤሪያ ላይ ቻፕተር 1 ላይ ስናካትት እዛ የፕሮጀክቱ ወይም ደግሞ ካችመንት ካራክተሪስቲክሱን ነው በደንብ አድርገን ዲስክራይብ ማድረግ ያለብን ማለት ነው። ሬንፉሉን፣ ቴምፕሬቸሩን፣ ጂኦሎጂካል ፎርሜሽን፣ ሶይል ታይፑን፣ ላንድ ከቨሩን፣ የተለያዩ ነገሮችን ወተር ስሎፑን፣ ኢሊቬሽኑን፣ የተለያዩ ነገሮችን በደንብ አድርገን ዲስክራይብ የምናደርግበት ፖርሽን ነው ማለት ነው። ስለዚህ በዚህ ሃይድሮ ፓወር ፕሮጀክት ዲዛይን በምናደርግበት ሰዓት ላይ ቻፕተር 1 ላይ በተቻለ መጠን እነዚህን ነገሮች ለማካተት መሞከር መቻል አለብን ማለት ነው። ዲስክራይብ አድርገን ኦርጋናይዝ አድርገን ክሪት አድርገን ለማስቀመጥ መሞከር መቻል አለብን ማለት ነው። እዚህ ጋር በተቻለ መጠን የወተርሼዱን በጂአይኤስ ደሊኔት አድርገን ወተርሼድ ደሊኔሽኑን በደንብ አድርገን ኮኦርዲኔት አስቀምጠን ሌጀንድ የተለያዩ ነገሮችን በደንብ አድርገን ማስቀመጥ መቻል አለብን ማለት ነው። በዚህ ቪዲዮ ብዙ ቁም ነገር እንዳገኛችሁ ተስፋ አደርጋለሁኝ። ስለዚህ ቻናላችንን ሰብስክራይብ፣ ላይክ እና ሼር በማድረግ የቻናላችን ቤተሰብ ይሁኑ፣ ለሌሎች ሼር አድርጉ። ማንኛውንም እንዲሰራላችሁ የምትፈልጉትን ነገር ኮሜንት ላይ ማስቀመጥ ትችላላችሁ። በሌላ ቪዲዮ እስከምንገናኝ ሰላም ሁኑልኝ። ቻው።